ሰላም ጤና ይስጥልኝ እንዴት ናችሁ የአቦጊዳ ቤተሰቦች ቴዲ ነኝ። ያው ብዙዎቻችሁ እንደምታውቁት እንግዲህ ሰሞኑን አድሰንስ አካውንት አዲስ አፕሩቭ እየተደረገ አይደለም። የተለያዩ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች እየተጋሩ ይገኛሉ። ክቡራን ቻናላችን ቤተሰቦች ጉግል አድሰንስ ላይ ምንድነው የተፈጠረው የሚለውን ነገር በዚህ ቪዲዮ በዝርዝር አስረዳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን ወደ ጉዳያችን እንገባለን። ውድ ቻናላችን ቤተሰቦች አንድ ዩቲዩብ ቻናል 1000 ሰብስክራይበር እና 4000 ሰዓት ከሞላ በኋላ ለዩቲዩብ ሞኔታይዜሽን ሬዲ ይሆናል ማለት ነው። በመጀመሪያ ደረጃ የዩቲዩብንና የአድሰንስን ፖሊሲ ወይም ደግሞ መተዳደሪያ ደንባቸውን እንስማማለን። በመቀጠል እዚህ ሁለተኛ ላይ እንደምታዩት የአድሰንስ አካውንት ክሬት እናደርጋለን። አዲስ የአድሰንስ አካውንት ማለት ነው። ሰሞኑን እንግዲህ በርካታ ዩቲዩበሮች በተደጋጋሚ ሞክረናል። በርካታ ሰዎችም የሞከሩት ሙከራ አልተሳካም ነበር። ለ9 ቀን ያህል ኦልሞስት በርካታ ዩቲዩበሮች ሞኔታይዝ ማድረግ አልቻሉም ነበር። ክቡራን ቻናላችን ቤተሰቦች አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች መጥተዋል። ይሄ መረጃ ምንድነው? አድሰንስ የሚባለው ድርጅት ሙሉ ለሙሉ ኢትዮጵያ ውስጥ እንዳቆመ ተደርጎ ነው የተወራው። ይሄ እጅግ በጣም ስህተት ነው። ክቡራን ቻናላችን ቤተሰቦች በፊት አድሰንስ አካውንት የነበራችሁ ሰዎች ጤነኛ ነው፣ በቃ የእናንተ አድሰንስ አካውንት ይሰራል፣ ገንዘባችሁንም በሚገባ ትቀበላላችሁ። አሁን ችግር ተፈጥሮ የነበረው በመሃል አዲስ አድሰንስ አካውንት ለሚከፍቱ ሰዎች ነው እንጂ ከዚህ በፊት አድሰንስ አካውንት ኖሯቸው ሞኔታይዝ ሆኖ እየሰሩ ያሉ ዩቲዩበሮችን በፍጹም የሚመለከት ነገር አይደለም። እንግዲህ አንዳንድ ማህበራዊ ሚዲያዎች ላይ የተሳሳተ መረጃው የተላለፈው በእንደዚህ አይነት ሚስ አንደርስታንዲንግ ወይም አለመግባባት ነው ማለት ነው። ስለዚህ አዲስ ክሬት የምታደርጉ ዩቲዩበሮች አልፎ አሁን መቀበል ጀምሯል። 1-2-3 ሰዎች የሞከርናቸው ሞኔታይዝ ሆነዋል ወይም ደግሞ ሁለተኛውን ስቴፕ በሚገባ አልፈዋል። ስለዚህ አንዳንዶች እየተሳካለም አንዳንዶች ጋር የተሳካ ነው። ስለዚህ ደጋግማችሁ መሞከር ይኖርባችኋል ማለት ነው። ስለ ጉዳዩ ከአድሰንስ እና ከዩቲዩብ ቲም ጋር ለመጻጻፍ ሞክረን ነበረ፣ ግን ያደረግነው ሙከራ በፍጹም ሊሳካ አልቻለም ማለት ነው። ጊዜያዊ ችግር ይሁን ቋሚ ችግር ይሁን የታወቀ ነገር የለም። አሁን ግን ዛሬ ባለው ሁኔታ የተወሰኑ አድሰንስ አካውንቶች አፕሩቭ ተደርገዋል። አንዳንዶች ግን በፍጹም እስካሁን ድረስ አፕሩቭ እንዳልተደረገላቸው እየነገሩኝ ይገኛሉ። ስለዚህ በተቻለ መጠን ደጋግማችሁ መሞከር ይኖርባችኋል ማለት ነው። ስለዚህ ክቡራን ቻናላችን ቤተሰቦች አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችን ዩቲዩበሮች ሰምተው በጣም ብዙ ዩቲዩበሮች ተጨንቀዋል ማለት ነው። ስለዚህ ትክክለኛው መረጃ ይህ ነው ማለት ነው። ሞኔታይዝ ሆናችሁ ከዚህ በፊት ገንዘብ እየሰራችሁ ያላችሁ ዩቲዩበሮች ይህ ጉዳይ እናንተን በፍጹም የሚመለከት አይደለም። ኦልሬዲ እናንተ አፕሩቭ የተደረገ አድሰንስ አካውንት ስላላችሁ ማለት ነው። ስለዚህ የዛሬው መረጃችን ይሄን ይመስላል። ክቡራን ቻናላችን ቤተሰቦች ይሄን ቪዲዮ ለብዙ ዩቲዩበሮች የሚጠቅም ስለሆነ ሼር እንድታደርጉ ጠይቃችኋለሁ። በሚቀጥለው አስተማሪና ቁም ነገር አዘል ፕሮግራም ይዘን እስከምንመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።